እንዲሁም ብፁዕ አቡነ ቶማስ ህንጻ ቤተክርስቲያን መገንባት ብቻ ሳይሆን ህንጻ ስላሴ የሆነው የሰው ልጅ በምግባር በሃይማኖት ገንብተን በህይወት እንዲኖር ማድረግና አላስፈላጊ ነገሮችን ከቤተክርስቲያን ማራቅ እንደሚገባ ጠቁመዋል። በቤተክርስቲያን ውስጥ አላስፈላጊ የተሰገሰጉ ነገሮችን እነሱን ጠራርጎ አስወጡ፣ ሌላ ነገር አትጨምሩበት። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌላ ነገር መከማቻ ያልሆነ ነገር ማጠራቀም ያደረጋችሁት ብሎ ያንን መጥፎ ለቤተ ክርስቲያን አስፈላጊ ያልሆነውን ነገር እንዲወገድ አድርጎ ያው እንዲኖር አደረገው እንጂ ቤተ መቅደሱ አላስፈላጊ ነው ታቦቱም አላስፈላጊ ነው ብሎ አልተቃወመም። ብቻ እንግዲህ አድማዎች፣ ተንኮሎች፣ ኃጢያቶች፣ ጭንበቀሎች፣ አላስፈላጊ ንትርኮች ሁሉ አላስፈላጊ መለያየቶች በቤተ ክርስቲያን ውስጥ እንዳይኖሩ እነሱን አስወግዱ። የገበያ ቦታ የሸቀጣ ሸቀጥ አላስፈላጊ የሆኑ ነገሮች በቤቴ ሊኖሩ አስፈላጊ አይደለም ብሎ እነሱን ተቃወመ እንጂ ታቦቱንም ሆነ ቤተ እግዚአብሔሩን አክብሮት ነው። ቤቴ ነው ያለው። ቤቴ የጸሎት ቤት ይባላል ቤቴ ብሎ ባንተ መሰረትነት፣ ባንተ አስተማሪነት፣ ባንተ ሐዋርያነት፣ ባንተ ባራኪነት ቤተ ክርስቲያኔን እሰራታለሁ እና በዚህ ጊዜ ቤተ ክርስቲያኑ የእግዚአብሔር ነው። ሁላችንም እንደየደረጃችን እንደየማዕረጋችን የእግዚአብሔር ቤተ ክርስቲያን አገልጋዮች ተወካዮች እንጂ የቤተ ክርስቲያን ባለቤቶች አይደለም። የቤተ ክርስቲያኑ የኛም የሁላችንም ባለቤት እግዚአብሔር ነው እና ምንድነው ቅረብዎ ለእግዚአብሔር ወይቀርበክሙ። እግዚአብሔርን ስንቀርበው በወሬ ባለባበስ ባቋቋም በተራ ነገር አይደለም፣ እንደዚህ ባለ በስራ ነው።